እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብራው በአንድ ቤት ውስጥ ኖራለች። ሌላውን እንተውና ይሄ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ። ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርክ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና ደሪ የሚላት አምላኳ ነበር። የማይተኛው ትጉህ እረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከእመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት ሽሩሩ ብላ ያስተኛችው እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፋ ይሆን? በህልምም በእውንም ከፈጣሪ ጋር መኖር እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር ነውና ጸሎትም ጭምር ነበር። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት ይሆነልሽ፣ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡ። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ይሆን? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃ እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት በውሃ እንደሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ሲነግራት ኖሮ ይሆን? ስለ የትኛው ምስጢር ሲገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብራው ስትኖር በስንት ነገር ስትደነቅ ኖራ ይሆን? እንደ መንፈሳዊት እናትስ ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ዕፀ ጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ ዕፅ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡበት ዓለትስ ነግራው ይሆን? እርሱስ የዓለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆን በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን?